አንተ ምን ሆነህ ነው የምታቃስተው? ባከጡንቾ ተሸማቆበት ነው። አንተ ሰድቦበት ነው የተሸማቀቀው። እስቲ ከቻልክ ዞር በል ዞር። እንዴ እችላለሁ። ከያዝኩ ግን አፈርሳለሁ። ምን ኮሪደር ይመስላል የምታፈርሰኝ? በእናትህ በለው። አባቴ ክንፍ አሰራር አሳየኝ። ምን ሼፍ ይመስላል የክንፍ አሰራር የምትጠይቀኝ? እኔ እኮ ስንፈት ስራ አለብኝ እኮ ነው ጂም የገባሁት። ከኔም የባሳል እንዴ? ለካ አንተ ጭራሽ ኩሽናም ያለ መስሏል። ኧረ ንቀት! አንተ ምን ሆነህ ነው ስፖርቱን ትተህ ተከስከው? ኧረ ተወኝ በእናትህ፣ በአንድ ዳቦ ነው ያልኩት። ውይ አንተ ደግሞ አሽቃበትክ። ያው እኔ 24 ዓመት ሙሉ አንድ ዳቦ ሳለካ አንድ ቀን ደብሮኝ አያውቅም። ምንድን ነው የምትለው? ደግሞ ስፖርተኛ አይደለህ? በዛ ላይ ሚስት አለ አይደል? እና ምን አገናኙ? እና ከአንድ ዳቦ በላይ ምን ይሰራልሃል? አንተ እብድ ና እስኪ ወንድሜ እስከሚመጣ አጣብቀኝ። እንዴ ብለሽኝ ነው? ምንድነው መታታተ? ራሷ እኮ ናት አጣብቀኝ አለችኝ። ወንድሜ ነው አጣብቀኝ አልኩት። አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ አንተ ወርደኝ እንዴ ያማል እንዴ ራስሽ አይደለሽ እንዴ አንሳልኝ አልሽኝ? ፎቶ ነው አያለች እንዴ መክፈል ነበር። እቺ ላነሳውበት ካላችሁማ በሉ ዴቻንቱ። አንተ ምን አባና 3 ሰዓት ሙሉ ያስጠበከኝ? የኔ ፍቅር አለቀዬን እኮ ስለ ደሞዝ ጭማሪ እያዋራኋት ስለነበር ነው። እና ምን አለች? በስንት ትግል ጨመረችልኝ። የምን አባት ትግል? መጀመሪያ አልጋ ላይ ካልወደቅም ብላኝ። እናንተ ምን አልካት? እኔ ከፍቅረኛ ውጪ ከማንም ጋር አልጋ ላይ አልወድቅም አልኳታ። ውይ የኔ ፍቅር ግን ጨመረችልህ? ቢሮ ሶፋ ነበር። ምን ነው? ማንንም አልሰማም። ምን ሆነሽ ነው? ነገ የሆነ ልጅ መታኝ። ኧረ አለ መተዋወቅ ነው ያሳይኝ። አንቺን ያካል እዚህ ቤት ነው? ይሄ ነው። ምን ፈለግ? ከሰው ጋር ነው ተጣልቼ ያለችኝ። አንቺ ከማህበረሰብ ጋር ትጣይ አላልኩሽም? ልተው እንጂ ቱበል ሂጂ። ገና ለማየም እናገርላታለሁ። አንተ ምን አባ ነው ስደውል ስልክ ማታነሳው? ኧረ እኔ ፍቅር እያወቅሽ ምን ምስኪን አትምሰል። ለምን ነው ስደውል ለማታነሳው? ማንሳት ስለማልችለዋ አይታይሽም? ትሩዝ ኦርዴር ትሩዝ። እሺ ማስተር ቤት አድርገህ ታውቃለህ? አላውቅም። እስኪ ማል እሺ አባቴ ይቅርታ። እሺ አሸናፊ ሆናል። ጨብጠኝ። ይዙ እዛ ጋር በደቂት የታል? እሺ አጅሪው እንዴ ሚስቴ። አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? እና ሰዓት ስንት ነው? ወይ አባይ ሰላም አስበጂው። ሰዓት እኮ ነው የጠየኩሽ። እና ምን ያሳደዋል? እኔ እኮ አስተካኪው አስበጂውን ያልኳት። ካሌባ ወዴት ነው እንደዚህ ተቸኩለ? ባካ አክስቴ እኮ ተወልዳ ገንፎ ልበላ እየሄድኩ እኮ ነው። አክስቴ ወልዳ ለማለት ነው? ወፍ አክስቴ ተወልዳ ነው ያልኩ። በቃ አንተ ልጅ ለየልህ። አያቴ ወልዳ ነው እንጂ ምን አራስ አክስታ አለኝ። አባት እዚህ አካባቢ ገራዥ አለ እንዴ? ትልቅ አይደለ እንዴ? ወይስ እስካሁን አልተገረዝክም? ባካ አደግጥ። እኔም እኮ በ23 ዓመቴ እኮ ያለፈው ወር እኮ ነው የተገረዝኩት። አሁን እኮ ደርቆልኝ እኮ ነው። አንተ ቀውሰና እንዴ? እኔ ለመኪናዬ ገራዥ ነው ያልኩ። ምን ያሟል እንዴ? መኪናውን ሊያስገርዘው ነው እንዴ? እንደዛ ነው ምልሽ። አንቺ አመመኝ እኮ። ቀልድ አታውቅም እንዴ? ቀልድ እኮ ነው። አንቺ ስቀልጂ ካይና ያውቃሽ በላ። ወይኔ አይኔ እንዴ! ቀልድ ነው። ቀልድ እኮ ነው። ቀልድ አታውቅም እንዴ? ቀልድ አታውቅም እንዴ? ጭራሽ ሳምንት ቆይተህ ትመጣለህ? ደፍረኛለህ። ሳምንት ሳንተያይ የት አግኝቼ ነው የምደፍርሽ? ደግሞ እሺ ብልሽስ ምን? እኔ እኮ አንድ ፍሬ ልጅ ነኝ። እናቴ አትሆንም እንዴ? ከዚህ በላይ እንዴት ትደፍረኛለህ? ማዘር እኔ አሁንም አልለካሁሽም። አትዋሽ። ተባረሃል። ማዘር ስላልኩ ነው። ካሌባ ወዴት ነው እንደዚህ ተቸኩለ? ባካ አክስቴ እኮ ተወልዳ ገንፎ ልበላ እየሄድኩ እኮ ነው። አክስቴ ወልዳ ለማለት ነው? ወፍ አክስቴ ተወልዳ ነው ያልኩ። በቃ አንተ ልጅ ለየልህ። አያቴ ወልዳ ነው እንጂ ምን አራስ አክስታ አለኝ። ብራዘር በእናትሽ አካውንት ክፈችልኝ። አሁን ራሱ 3 ሴቶችን አስከፍቼ ነው የመጣሁት። በቀን አስከፈትካቸው እንዴና? ቆይ ምን ብትላቸው ነው የከፈቱልኝ? እኔ እኮ ያው በማታም እየጠየኳቸው ሁሉ ጊዜ ጥፊ ነው የሚያሉት። አንድ ሴት ከፍታልኝ አታውቅም።
ባንክ ቡክ እኮ ነው ያልኩህ እንጂማ እኔም ነክቼ አላውቅም እኮ። አንቺም ነክተሽ አታውቂም? ማዘር ምን ሆኑ? አስኮትኩቼ ያሳደግኳት ልጅ 12ኛ ክፍል ወደቀችብኝ እንደው እና የእርሶ ጥፋት ነው። ስትኮተኮት እኮ መውደቅ ለምዳ እኮ ነው። እርሶ ግን እናቷ ሆኖ አጥኚ እንደማለት ማስኮትኮት በጣም ነው እኮ። ምን አለ አሁን ጉራን ከመከፍት መጽሐፍ ብከፍትበት። ዛሬም ነው ቤቴን ለቀልኝ ውጣ። ማዘር እርሶ አይደሉ እንዴ እውነት የሚናገር ሰው ወዳለው ያሉት? ነገር ያለው ውጣልኝ። ጎዳና ማረፊያ ጎጆ ቤት ሆኖኛል። እንዲያምሮ ብሽት ልትሄጂ ነው? የጓደኛዬ ቤቢ ሻወር ነው እና እሷ ልጇን ለምታጥበው አንቺ ምን ቤት ነሽ? እንዲሁ ስራ መፍታት ካልሆነ ጀርባውን ልታሽላት ነው? ስራ ፈት ትላለች እንዴ የሰው ልጅ ሲታጠብ ለማየት እየሄደች። ማሪ ጠግባላ? ይሄን በርገር ላንሳው? አዎ ጠግባላ አይደል? አዎ በቃ ውጪ እኔ ቢጤ ስላሉ ነው እሰጣቸዋለሁ። እሺ እኔ ልስጣቸው? አይ እኔ እሰጣቸዋለሁ። አንተ ተቀመጥ። እንኳ አባቴ አመሰግናለሁ የኔ ፍቅር። እናት ስራ አጥቼ ነው መላክ አለሽ። አይዞህ ታገስ እሺ። ትዕግስት ፍሬዋ ጥሩ ነው። ትዕግስት ሴት ሆና እንዴት ፍሬ ይኖራታል? የምን ፍሬ? የምሬን እኮ ነው። ግራ የሚገባኝ አሁን መስከረም ጠባ ባለፈው አልገባኝም። ወንድ አይደል እንዴ? ምን ሆኖ ነው? ፈክምበት ይንሽ እኔ እኮ ነው ሞር ብዬ ነው። አባት እዚህ አካባቢ ሱገር ምናምን አለ እንዴ? እነሱ እኮ ኦንላይን ወይ በደላላ ምናምን እኮ ነው የሚገኙት። ደግሞ በዚህ እድሜ ምን ይሰራል? አልሰርታ አበላ ምንድን ነው የምትለው? ስለ ዋላያት ከሚሆኑ ሴትዮ ጋር ለብር ብለህ ሰውዬ ስኳር የሚሰጥበትን እኮ ነው የጠየቀው። ሲነቃበል ነው እንዴ? ሰው ወጣት እኮ ተበላሽ። ደስ ስትል አንቺስ ምን ላይ ነው መስራት የምትፈልጊው? እኔ እንኳን የሱ ጭንቅላት ላይ ነው መስራት የምፈልገው። ጸጉር ቤት ነው እንዴ መስራት የምትፈልጊው? አሁን ማስተር ሳለኝ ብለሽ አልነበር እንዴ? እና ማስተር ሲይዝሽ የሰው ጭንቅላት ላይ አይከብድም? ምንድነው የምዘባርቀው እንዴ? እኔ እኮ የታውቆኝ እኮ ነው ከ6ኛ ክፍል ያቋረጥኩት። 6ኛ ክፍል ላይ አዋ ብልጥ ነኝ። እዛ ሁለተኛ አጠገቤ እንዳደርስ እሺ። በስመ አብ ወልድ ምን ነው ይዙ እዛ ጋር ያበደ ቂጥ የታል? እሺ አጅሬው እንዴ ሚስቴ። አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? do ba 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 do 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 a do ba do ba do ba do a do ba do ba do ba do